የተወደዳችሁ ዛሬ አዮዋ ስቴት ዩኒቨርሲቲ ሪሰርች ፓርክ ውስጥ ነው የሚገኘው። ይሄ ሪሰርች ፓርክ ከስሞል ቢዝነስ ጋር ሪሌትድ በሆነ መንገድ ብዙ ስሞል ቢዝነሶችን ሰፖርት የሚያደርግ የሪሰርች ፓርክ ነው። አክቹዋሊ ኤስቢኤ ወይም ደግሞ የአሜሪካን ስሞል ቢዝነስ አሶሲዬሽን ሰፖርት የሚያደርጋቸው በጣም ብዙ ቢዝነሶች እዚህ አዮዋ ውስጥ ያሉ 90 በላይ ካውንቲዎችን ሞኒተር የሚደረግበትና በደንብ ማኔጅ ተደርገው የተጠኑ ስራዎች ደግሞ ወደ ማርኬት ይዘው የሚወጡበት ቦታ ነው። አሜሪካ ውስጥ ቢዝነስ አይዲያ ካለ አይዲያ እንዳይሞት መደረግ ያለበት ርብርብ ሁሉ ይደረግላል። መኬድ ያለበት ርቀት ሁሉ ይሄዳሉ። አሜሪካዎች በጣም በሚገርም ሁኔታ ባለፈው 2024 ዓመተ ምህረት ከ350 ሺህ በላይ የስራ ፈጣሪዎች ስራቸው ፓተንት እንዲሰጠው ተደርጓል። ደግሞ በዚህ ዓመት ደግሞ ከ700 ሺህ በላይ ኦልሞስት በ2025 ከ700 ሺህ በላይ ስራ ፈጣሪዎች ወይም ደግሞ አዳዲስ የፈጠራ ስራዎችን የያዙ ሰዎች አመልክተው ፍቃድ እንዲሰጣቸው እየጠበቁ ነው ያሉት ማለት ነው። ይሄ ሁሉ የሆነበት ትልቁ ምክንያት እንደዚህ አይነት ትልልቅ ኢንስቲትዩቶች ለስራ ፈጣሪዎች የሚያመቻቹት እድል ነው ማለት ነው። እግዚአብሔር ቢፈቅድ እኛም ሀገር ወደፊት እንደዚህ አይነት ትልልቅ ተቋማት እንደሚኖሩ አስባለሁ። መልካም ጊዜ